ያን ምን ያህል ነው የቻለን እግዚአብሔር? ያንን አስባችሁ ይቅርታ አድርጉ ነው። ክርስቶስን መምሰል ነው ክርስቲያንነት። እና ክርስቶስን እያሰባችሁ ሩጡ። መታረቅ ሲያቅታችሁ ክርስቶስን አስቡት። እስቲ የበደሉትን አያውቁምና ይቅር በላቸው ያለው እሱን አስቡና ይቅር በሉ ነው። እሱን እያሰባችሁ ጽኑ ነው። መታረቅ ሲያቅታችሁ እንደው ለምን ከአይሁድ ግን እንሮጣለን? እኔን ምን ያህል ችሎኛል ማለት አይበቃንም እንዴ? እኛን ምን ያህል ነው የቻለን እግዚአብሔር? ያንን አስባችሁ ይቅርታ አድርጉ ነው። ወህድጉ ያድግ ለክሙ ወስራዩ ይሰሪ ለክሙ። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ብሏል ቅዱስ ዮሐንስ አፈወርቅ በቅዳሴ። ስንተው ይተውልናል፣ ይቅር ስንል ይቅር ይለናል። እና ጌታችን ኢየሱስ ክርስቶስ ለሁሉ ለድህነት፣ ለዝምታ፣ ለመከሰስ፣ በሐሰት ለመከሰስ ስም አጥፊ ሲነሳብን ከክርስቶስ በላይ ስሙን ያጠፉት ሰው አለ እንዴ? ምንድን ነው ያሉት? ሰንበትን የሚሽር ሐሰተኛ ምስጋና ይግባውና የወንበዴዎች ወዳጅ ያልተባለ እስቲ እንደው ስም ቢወጣላችሁ የክርስቶስን ያህል ስም ወጥቶላችኋል? የሐሰት ስም እንዴት ሊወጣላችሁ ይችላል? አንድ የበረሃ አባት ስለ ትሕትና ሲናገር ሲጀመር ትሕትና ለሰው አያስፈልገውም ማለት። ምክንያቱም አቧራ ምን ትሕትና አለው እንዴ? አቧራ ምንድን ነው? ድሮም የእግር መረገጫ ነው። ከአቧራ እግዚአብሔርም ሰውን ከምን አበጀው ነው የሚለው? ከምድር አፈር አበጀው ነው። ስለዚህ ሰው አፈር ነው። አፈር ምኑን ዝቅ ያደርገዋል? ድሮም ዝቅ ያለ ነው። ትሕትና የሚስማማው ለክርስቶስ ነው። ልዑል እሱ ዝቅ ብሎ ስጋ ለብሷል። እና ትሕትና ራሱ እኮ እኛ እንደው ገሌ ትሑት ሲባል ራሱ ታምር ነው። ትሕትና ራሱ አያስፈልገንም። ለእኛ የሚያስፈልገን ልክን ማወቅ፣ አቅማችን ማወቅ ነው የሚያስፈልገን። ትሕትና ለባለቤቱ ለክርስቶስና እሱን መስለው አምሳለ ክርስቶስ ደረጃ ለደረሱት አበው ነው፣ ለእነሱ ነው የሚነገረው ትሕትና ራሱ። እና እስቲ እንደው እግዚአብሔር ያሳያችሁ። ለክርስቶስ ስም ከተወጣለት ለእኛ ለምን አይወጣልን? ለምን ሰዎች ሲያሙን እንዲሁም አገር አይብቀኝ እንላለን? ደጉ ይገርማችኋል እኮ ሰይጣን በእኛ የሚስቀውን ያህል በማን ይስቃል?